43 ዙር ስልጣና የወሰደ ኃይል ነው እንደምታስታውሱት 43 ዙር ስልጣና ያ በ43 ዙር ስልጣና የወሰደው አካል እንዳለ ሆኖ ከዛ የሚሊሻ ደግሞ የሚባል ኃይል አለ እንደምታውቁት 43 ዙር ስልጣና የወሰደ አካል አለ ከዛ የሚሊሻ ቡድን አለ በጣም የተለያየ ራሱን የቻለ አሰላለፍ ያለው የተለያየ ቡድን ነው ያለው በዛ አካባቢ ተንቀጥሎ የፖሊስ የሚባለው አለ አድማ በተና አለ ሚሊሻ አለ ፖሊስ አለ ልዩ ኃይል አለ ጋቸና ሲርና አለ ከዛ ደግሞ የኮሬ ነገኛ የሚባለው ምንድነው ገዳይ ቡድን ሆኖ የተደራጀ ለገዳይ ያደራጁት ቡድን አለ አሁን ይሄ ሁሉ አልበቃ ብሎ የወረዳና የቀበሌ አመራር በሙሉ ወደ ስልጣና ግባ ተብሎ ትዕዛዝ ተሰጥቶታል ስለዚህ የኦሮሚያ ውስጥ የወረዳና የቀበሌ አመራሮች አሁን ለመሰረታዊ ውትድርና ስልጣና ወደ ካምፕ እንዲገቡ ትዕዛዝ ተሰጥቷል እንደምታው ምንድነው እናነሳለን በኦሮሚያ ክልል አርሲ ዞን አርሲ ሰዴ ወረዳ ላይ አንድ ቅጥቅጣይ ሱዙ ሙሉ ዜጎች ታፍነው በታጣቂዎች ወሰዳቸው ተሰምቷል እናነሳለን ጌታቸው ረዳ ፓርቲ የመመስረት እንቅስቃሴ ያደርጋለሁ የሚል ነገር ጠቆም አድርጎ ነበር ኦሬዲ የፓርቲው ስያሜም ሁሉ ታውቋል ስለዚህ ገና ጌታቸው ረዳ ከመቀሌ ወደ አዲስ አበባ ከመምጣቱ በፊት ጭምር ከአብይ አህመድ ጋር ብዙ ርቀት እንደሄዱ ነገሩን የሚያሳይ ነው ህወሓትን እዛው ያለ ጌታቸው ረዳ አፍርሰው ለፒፒ ቀኝ እጅ የሆነ ድርጅት ወይም በትግራይ የሚኖር የብልጽግና ብራንች የማደራጀት እንቅስቃሴ እንደነበረ የሚጠቁም ነው ምክንያቱም ጌታቸው ረዳ ከመጣ በኋላ ስቲል ወደ ትግራይ መለሳለው የሚል ነገር ነበር የሚያነሳው እዚህ አሁን ወደ ፓርቲ ተሸጋግሮ የፓርቲውን ስያሜ ሁሉ ይፋ አድርጓል እሱ ላይ ምናነሳው ሐሳባል ሌላው ከዚህ ቀደም በጣም በተደጋጋሚ ስንነግራችሁ የቆየነው ለአድማጭ ተመልካቾቻችን የሱዳን ላይ ሲደረግ የቆየውን ውጊያ በተመለከተ የተለያዩ ስቴክሆልደሮች በውጊያው ሂደት ውስጥ ተሳትፈዋል በዚህ ረገድ በተለይ ኤሚሬት የምታደርገው ተሳትፎ ከአብይ አህመድ ጋር በጋራ በመሆን ኤሚሬት ወደ ኢትዮጵያ የጦር መሳሪያ ትልካለች ከኢትዮጵያ ወደ ሱዳን የጦር መሳሪያ ይተላለፋል ይሄንን በጣም በተደጋጋሚ ጊዜ የተነሳ ነው አሁን የተባበሩት መንግስታት